ክፍሉ ጸጥ ብሏል። አንዳችም የሚሰማ ድምጽ የለም። ነገር ግን አየሩ ባልተነገሩ ቃላት፣ በታመቁ ስሜቶችና በከባድ ውጥረት ከብዷል። በብዙ ኢትዮጵያውያን ቤተሰቦችና የፍቅር ግንኙነቶች ውስጥ አንድን ግንኙነት የሚያፈርሰውና እስከ መጨረሻው የሚገታው ጩኸት ወይም ጸብ አይደለም። በፍጹም ትልቁ አጥፊ ያ የተከረቸመ በር፣ የታጠፈ እጅና ፊትን በማዞር ውስጥ የተደበቀው ጸጥተኛው ቂም ነው። ዛሬ እዚህ ቪዲዮ ላይ የምንገልጠው እውነት ትንሽ ሊያስደነግጥ ይችላል። ምናልባት የፍቅረኛ ወይም የትዳር አጋርህ ዝምታ የሰላም ምልክት ሳይሆን በጥንቃቄ የታሰበበት የመከላከያ ስልት ቢሆንስ? ብዙዎቻችን ሰላማዊ ጊዜና ሊፈነዳ የተዘጋጀ የቂም ማዕበልን መለየት ይከብደናል። አብዛኛው ሰው የትዳር አጋሩ በጥቃቅን የሰውነት እንቅስቃሴዎች የሚያሳየውን ጥልቅ የሐዘንና የቁጣ ምልክት ሳያስተውል ይዘነጋል። እነዚህን ያልተነገሩ ቅሬታዎችና ድብቅ የሰውነት ቋንቋዎች ማንበብ ካልቻልክ ልክ ዛሬ አጋርህ ምንም ቃል ሳትተነፍስ በስሜቷ ካንተ ርቃ እንደሄደች ከወራት በኋላ ልትገነዘብ ትችላለህ። ግን ያኔ ሁሉም ነገር አብቅቶለታል። ግምታዊ ፍልስፍናን ትተን ወደ እውነተኛው የስነ ልቦና ሳይንስ እንግባ። ይህ ቪዲዮ የፍቅር ታሪክህ በዝምታ እንዳይጠናቀቅ የሚያደርግ፣ የትዳር አጋርህን ድብቅ ስሜቶች እንደተጻፈ መጽሐፍ እንድታነብ የሚያስችል ብቸኛው መመሪያ ነው። ለማየት ዝግጁ ከሆንክ እንጀምር። ይህ የስነ ልቦናና የሰዎችን ባህሪ በጥልቀት የምንመረምርበት ልዩ ዝግጅታችን ነው። የሰው ልጅ ከሚናገረው ቃል ይልቅ የማይናገረው ዝምታ እጅግ አስፈሪና ብዙ መልእክት ያዘለ መሆኑን ታውቃለህ። በኢትዮጵያ ባህላችን ውስጥ ስሜትን አውጥቶ ከመናገር ይልቅ አምቆ መያዝ እንደ ትልቅ ማህበራዊ እሴት ይቆጠራል። ሆሊፍጄው ሰው ምን ይለኛል በሚሉ ብሂሎች ስር በብዙ ሺህ የሚቆጠሩ ጥንዶች በአንድ ጣሪያ ስር እየኖሩ በስሜት ግን የተለያዩ አህጉራት ላይ ይገኛሉ። በዚህ ክፍል የምንመለከተው ዋናው ነገር the silent tension ወይም ደግሞ ጸጥተኛው ውጥረት የተባለውን የስነ ልቦና ክስተት ነው። ይህ ክስተት ሰዎች በቃላት መግባባት ሲያቅታቸው ስሜታቸውን በሰውነታቸው፣ በአይናቸውና ባተነፋፈሳቸው የሚገልጹበት አስገራሚ ግን ደግሞ አደገኛ መንገድ ነው። ብዙ ጊዜ ወንዶች እንዲህ ብለው ሲያማርሩ እንሰማለን። ትናንትና ማታ ምንም አልተፈጠረም፣ ዛሬ ጠዋት ግን ሻንጣዋን ጠቅልላ ሄደች፣ በድንገት ነው የተለየችኝ። እውነት ለመናገር በስነ ልቦና ጥናት በድንገት የሚባል መለያየት የለም። መለያየቱ የጀመረው ከ6 ወር ምናልባትም ከ1 ዓመት በፊት ይሆናል። አንተ ያላስተዋልካቸው ጥቃቅን የግንኙነት ሞት ምልክቶች ነበሩ። ዛሬ እነዚህ ምልክቶች በ3 ደረጃዎች ከፍለን እናያለን። በመጀመሪያው ክፍል የመፈንዳት አደጋ ብለን የሰየምነውን ሰዎች በውስጣቸው ያለውን ቁጣ በሰውነት ቋንቋ እንዴት እንደሚያሳዩ እንመለከታለን። በመቀጠል የተደበቀው ሚስጥር የሚለውን ዝምታ እንዴት እንደ ጦር መሳሪያና እንደ መከላከያ ጋሻ እንደሚያገለግል እንመረምራለን። በመጨረሻም አጋርህ ሙሉ በሙሉ ካንተ ስሜት መቋረጧን የምታውቅበትን አንዱንና ትልቁን የማያወላዳ ምልክት እነግርሃለሁ። ይህንን ምልክት ካየህ አደጋው እጅግ ተቃርቧል ማለት ነው። ያ ምልክት ምን እንደሆነ ግን ቆየት ብዬ እነግርሃለሁ። አሁን ቀጥታ ወደ መጀመሪያው ነጥብ እንለፍ። ወደ መጀመሪያው የስነ ልቦና ሚስጥር ስንገባ የመፈንዳት አደጋ ወይም ጸጥ ያለውን ቂም በምናይበት ጊዜ ትኩረታችን መሆን ያለበት የቅጽበት የፊት ገጽታ ለውጦች ላይ ነው። እነዚህ ለውጦች የሚፈጠሩት ከ1/5 ሰከንድ ባነሰ ጊዜ ውስጥ ነው። ሰውየው ራሱ ሊቆጣጠራቸው የማይችላቸው ንጹህ የውስጥ ስሜት መስታወቶች ናቸው። አስበው፣ ማታ ከስራ ገብተህ ስለ ውሎህ በደስታ እያወራህ ነው። አጋርህ ፊት ለፊትህ ተቀምጣ እየሰማች ይመስላል። ነገር ግን አንተ ባላስተዋልከው ሁኔታ አይኗን በትንሹ ወደ ላይ ታንከባላለች። ይህ በስነ ልቦና የንቀትና የመሰላቸት ትልቁ ማሳያ ነው። ዶክተር ጆን ጎትማን የተባለው ታዋቂ የስነ ልቦና ባለሙያ በግንኙነት ውስጥ ንቀት ከገባ ያ ትዳር በ93 በመቶ እርግጠኝነት በመፋታት እንደሚጠናቀቅ አረጋግጧል። ከአይን ማንከባለል በተጨማሪ ሌላኛው የመፈንዳት አደጋ ምልክት የታጠፈ እጅ ወይም ደግሞ የተጣመረ እጅና የተቆለፈ የሰውነት አቋም ነው። ብዙ ሰው እጅ ማጣመርን የብርድ ወይም ደግሞ የምቾት ምልክት አድርጎ ይወስደዋል።
ነገር ግን ይህ ድርጊት ከረጅምና ከባድ ትንፋሽ ጋር ከተቀላቀለ መልእክቱ ግልጽ ነው። ባንተና በኔ መካከል የማይታለፍ ግድግዳ ገንብቻለሁ፣ አንተ የምትናገረውን አልቀበልም እያለች ነው። በኢትዮጵያን ማህበረሰብ ውስጥ ሴቶች ጮክ ብለው መቃወምን እንደ ነውር ስለሚቆጥሩት እሺ፣ አዎ፣ ልክ ነህ እያሉ በቃላት ይስማማሉ። ነገር ግን ሰውነታቸው ጮሆ ይቃወማል። የጣታቸው መቆላለፍ፣ የአንገታቸው መወጠር፣ እግር አጣምሮ ወደ ሌላ አቅጣጫ ማዞር፣ እነዚህ ሁሉ ዝምተኛው ቂም ውስጣቸውን እየበላ መሆኑን የሚያሳዩ ምልክቶች ናቸው። አንተ ይህንን መለየት ካልቻልክ እሳቱ ከስር እየነደደ አንተ ግን ቤቴ ሰላም ነው ብለህ ትተኛለህ። እናም በሚቀጥለው ጊዜ አጋርህ ዝም ስትል ቃላቷን ሳይሆን እጆቿን፣ አይኖቿንና ትንፋሿን አዳምጥ። አሁን ደግሞ ወደ የተደበቀው ሚስጥር እንሸጋገር። ለምንድን ነው ሰዎች ዝም የሚሉት? ዝምታን እንደ መፍትሄ ለምን ይመርጣሉ? ብዙ ሰዎች የትዳር አጋራቸውም ዝም ሲል ምንም የሚናገረው ወይም የምትናገረው ጠፍቷት ነው ብለው ያስባሉ። ግን እውነታው ከዚህ ፍጹም የራቀ ነው። ዝምታ ሁልጊዜ የሰላም ምልክት አይደለም። ዝምታ በጥንቃቄ የታሰበበት አእምሮዊ የመከላከያ ስልት ነው። ስነ ልቦና ይህንን ስቶን ዎሊንግ ወይም ደግሞ የድንጋይ ግድግዳ መገንባት ብሎ ይጠራዋል። አንድ ሰው ወደዚህ ጥልቅ ዝምታ ውስጥ የሚገባው ለምንድን ነው ብለህ ከጠየቅ፣ ምክንያቱ ከዚህ በፊት ደጋግሞ ስሜቱን ለመግለጽ ሞክሯል። ደጋግማ አዝና፣ ደጋግማ ተጎድታ፣ ደጋግማ ይህ ነገር አያምርም፣ ቅር ብሎኛል ብላ ተናግራለች። ነገር ግን አንተ ስሜቷን አላዳመጥካትም፣ ወይ ደግሞ በመከራከር አሸንፋታል ወይም ችላ ብለሃታል። ስለዚህ አእምሮዋ አንድ ውሳኔ ላይ ይደርሳል። መናገር ቁስልን ያባብሳል። ስለዚህ ዝም ብዬ ራሴን ልከላከል ይላል። በዚህ ወቅት የሚፈጠረው ዲፌንስ ቦዲ ሺፍትስ ወይም ደግሞ የመከላከል የሰውነት መዞር ነው። ስታወራት አታይህም። መልሶቿ እጅግ አጫጭርና ቀዝቃዛ ይሆናሉ። እንዴት ዋልሽ ስትላት ደህና፣ ምግብ እንብላ ስትላት በልቻለሁ፣ ምን ሆነሻል ስትላት ምንም። ይህ ምንም የሚለው ቃል የኢትዮጵያውያን ጥንዶች ግንኙነት ውስጥ እጅግ አደገኛው ቃል ነው። ምንም ማለት ሁሉንም ነገር ሆንኩኝ፣ ግን ላንተ መንገር ምንም ለውጥ ስለማያመጣ ዝምታን መርጫለሁ ማለት ነው። ይህ የተደበቀው ሚስጥር ነው። ዝምታዋ ጦርነት አቁም ሳይሆን ጦርነቱን በውስጧ ብቻዋን እያካሄዳችው መሆኑን የሚያሳይ ማረጋገጫ ነው። እና ሁልጊዜ አስታውስ፣ አንድ ሰው ካንተ ጋር መጣላቱንና መነታረኩን ካቆመ ያ ሰው ካንተ ጋር ያለውን ተስፋ ሙሉ በሙሉ አቋርጧል ማለት ነው። በመግቢያችን ላይ ቃል የገባሁላችሁ አንድ ትልቅና የማያወላዳ ምልክት አለ ብዬ ነበር። ያኔ ምንም ቃል ሳትተነፍስ በስሜቷ ካንተ ርቃ እንደሄደች መሆኗን የምታውቅበት ምልክት። ይህንን ከተመለከት ግንኙነታችሁ በህይወት ማሽን ላይ ነው ያለው ማለት ነው። ወደዚያ ሚስጥርና እንዴት ይህንን ማዳን እንደምትችል ደግሞ ወደምናይበት የመጨረሻውና ወሳኙ ክፍል እንለፍ። እሺ፣ አሁን ቀጥተኛውን ፈተና እንጋፈጠው። በሰላማዊ ጊዜና ሊፈነዳ በተዘጋጀ ማዕበል መካከል ያለውን ልዩነት ማወቅ አለብህ። ያ ቀድሜ የነገርኳችሁ ትልቁ ምልክት ምንድነው መሰላችሁ? የግዴለሽነት ጸጥታ ነው። ቀድሞ ስታረፍድ ትቆጣህ ነበር፣ አሁን ግን ዝም ትላለች። ቀድሞ በትንሽ በትልቁ ትጨቃጨቅ ነበር፣ አሁን ግን በፈገግታ ታልፈዋለች። ብዙ ወንዶች ዋው በመጨረሻም ተለወጠች፣ ጸባያዋ ተስተካከለ፣ አሁን ሰላም አገኘሁ ብለው ይደሰታሉ። ግን ወንድሜ እውነቱን ልንገርህ፣ አልተለወጠችም። ካንተ ስሜቷን አቋርጣለች። ሴት ልጅ ካንተ ጋር መጣላቷን ካቆመች መፍትሄ መፈለጓን አቁማለች ማለት ነው። ይህ የስነ ልቦናው የመጨረሻው የግንኙነት ሞት ደውል ነው። ታዲያ ይህንን አጥፊ ዝምታ እንዴት እንስበረው? እንዴትስ እናድነው? መፍትሄው ምን ሆነሻል ብሎ በመጠየቅ አይመጣም። ምክንያቱም መልሱ ምንም መሆኑን አይተናል። ከዛ ይልቅ ደህንነት የሚሰማው አካባቢ መፍጠር ይጠበቅብሃል። የሰውነቷን ቋንቋ እንዳነበብ ካሳያት። ለምሳሌ ለምንድነው ዝም የምትይው? አናግሪኝ እንጂ አትበላት። ይህ የጥቃት ስሜት ይፈጥራልና። ከዛ ይልቅ እንዲህ በላት፣ ዛሬ ፊትሽ ላይ ድካም ወይም ሐዘን ያለው የሆነ የከበደሽ ነገር እንዳለ ይሰማኛል። ለመናገር ዝግጁ ስትሆኚ እኔ እዚህ ያለው እሰማሻለሁ በላት። ይህቺ ትንሽ አረፍተ ነገር ተአምር ትሰራለች። የመከላከያ ግድግዳዋን ታፈርሳለች። ያልተነገረውን ቂምና የጠነከረውን ዝምታ
የምትሰብረው በመረዳት በመታገስና በማስተዋል እንጂ በግዴለሽነትና በመቆጣት አይደለም። ያልተነገሩ ስሜቶችን የማንበብ ጥበብ ካዳበርክ ፍቅርን ከገደል አፋፍ ላይ ትመልሳለህ። ስለዚህ ወዳጆች፣ የትዳር አጋራችሁ፣ ፍቅረኛችሁ፣ ወንድማችሁ ወይም እህታችሁ ዝም ሲሉ ዝምታውን እንደ ሰላም አትቁጠሩት። የዓይናቸውን መሸሽ፣ የእጃቸውን መታጠፍ ወይም ማጣመር፣ የትንፋሻቸውን መክበድ አስተውሉ። ይህ ዓመት የፍቅር ታሪካችሁ በዝምታና ባለመግባባት የሚጠናቀቅበት ዓመት እንዲሆን አትፍቀዱ። ዝምታውን ዛሬውኑ በመረዳትና በእውነተኛ ፍቅር ስበሩት። እስኪ ወደ እናንተ ልመልሰው። ከነዚህ የሰውነት ቋንቋዎች ውስጥ በእናንተ ግንኙነት ውስጥ ብዙ ጊዜ የምታስተውሉት የትኛውን ነው? ከታች ኮሜንት ላይ ጻፉልኝ። የሁላችሁንም አስተያየት አነበዋለሁ። እናም አብረን እንወያያለን። ይህ ቪዲዮ አዲስ እይታ እንደፈጠረላችሁና ግንኙነታችሁን ለማዳን እንደሚረዳችሁ አልጠራጠርም። ሐሳቡ ከተመቻችሁ ቪዲዮ ላይክ በማድረግ ለሌሎችም እንዲደርስ አድርጉ። እንደዚህ አይነት ጥልቅ የስነ ልቦናና የህይወት ክህሎት ትንታኔዎችን ዘወትር እንዲደርሳችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ፍቅራችሁ ጸጥታ የሰፈነበት ሳይሆን ሰላም የሞላበት እንዲሆንላችሁ ምኞቴ ነው። በሌላ ርዕስ እስከምንገናኝ ሰላም።